እሺ እንግዲህ ኮንሶላታ ሚስዮናውያን ወደዚህ ወደ ጅማ አካባቢ የገቡት እንደሰማሁትም ከጽሁፎችም እንዳገኘሁት በንጉስ ሁለተኛ አባ ጂፋር ዘመነ መንግስት እዚህ ጅማ እንደገቡ ነው እንግዲህ ኢንፎርሜሽኑ ያለን። እዛ መጥተው እነኚህ ኮንሶላታ ፋዘርስ ሚስዮናውያን ሁለት ቦታ ላይ ግንባታ እንደሰሩ ነው። አንደኛው ለእርሻ ኮሌጅነት የእርሻ ኮሌጅ ነው። ትልቅ እነሱ የሚኖሩበትም የቅዱስ ጊዮርጊስ ካቴድራል ያለበት መኖሪያ ቤታቸውም ስራቸውም እዛው ነበረ እና ይሄ እርሻ ኮሌጁ ኋላ ነው ወደ እርሻ ኮሌጅነት የተለወጠው። የኮንሶላታ ሚስዮናውያን አባቶች ገዳማውያንም አብረው የሚኖሩበት ሰፈር ነው። እንግዲህ ይሄ ወደ ሳር ሰፈር ይባላል በአሁኑ ጊዜ እዚህ ጅማ እና ህንፃዎቹ መኖሪያ ቤቱ ቤተ ክርስቲያኑ እስካሁንም አገልግሎት እየሰጠ ነው አለ እና የዛ ገዳሙ ዋናው አለቃ ሞሲኞር ሳንታ ነበሩ እና ሌሎች ካህናትም ደናግላንም አብሯቸው እንደነበሩ ነው። እና ይሄ መቼ ነው? ከ1914 ነው ኤግዛክትሊ ቀኑም ጊዜውን እንትን ባልለው ከ1914 ጀምረው እዚህ እንደነበሩና እስከ 23 ድረስ 1923 ድረስ እዚህ እንደነበሩ ነው። ከዛ በዛው ይሄኛው እርሻ ኮሌጅ መሆኑ ሲሆን ሌላው ደግሞ በሱ አጠገብ ወደ ጅሬን አካባቢ ሌላ ግንባታ ሰርተው የአቬ ማሪያ ወይም የእናታችን የልደታ ማርያም ቤተክርስቲያን ሰርተው እዛም አገልግሎት ይሰጡ እንደነበረ ነው። ያ አገልግሎት በጤና በኩል ይሄኛው የመጀመሪያው በእርሻ በኩል ይሰጥ እንደነበረ ይሄ አሁን ታሪኩ አለ፣ ህንፃው አለ። የቤተክርስቲያኑ የልደታ ማርያምም ቤተክርስቲያን አለ። የቅዱስ ጊዮርጊስ ካቴድራሉ አሁንም ህንፃ ቆሞ ነው ያለው። የነሱ ይገለገሉበት የነበረው እስካሁን መንግስትም ጠብቋቸው ቤቶቹ አሉ። እንግዲህ እነኚህ ገብተው ኋላ ለቀው ሲወጡ እንግዲህ ያንን መንግስት ወስዶ በጣም የታወቀ የአግሪካልቸራል ኮሌጅ ተብሎ ይሄኛው አግሪካልቸራል ኮሌጅ ሆነ። ይሄኛው ደግሞ የጤና ዋና ሆስፒታል ሆኖ ሁለተኛው በማገልገል ስራውን እንደቀጠለ ነው እስከ ደርግ ድረስ። እና ይሄንን ያ አግሪካልቸራል ኮሌጅ ነው። ይሄ የጤና እንደ ሆስፒታል ነው፣ ትልቅ ሆስፒታል በዚህ አካባቢ በቃ ደቡብ ምዕራብ ኢትዮጵያን የሚወክል ትልቅ ሆስፒታል ሆኖ አገልግሎት ሲሰጥ ነበር። መሰረቱ ኮንሶላታ ሚስዮናውያን ናቸው የመሰረቱት እና መኖሪያ ቤታቸውም እዛ ነበር። ይሄ አገልግሎት የሚሰጡትም እዛው ነበረ። ከዛ እንግዲህ እነሱ ሲወጡ መንግስት ተረክቦ ጤናውን በጤናው ቀጠለ፣ ይሄኛውን በእርሻው ቀጠለ። ኋላ ያደገ ሲሄድ ሀገርም ሲያድግ ይሄኛው አድጎ ወደ ዩኒቨርሲቲነት ተለወጠ። አሁን የጅማ ዩኒቨርሲቲ ተብሎ ያው መሰረቱን የጣለችው ካቶሊክ ቤተክርስቲያን ናት። መሰረት ለዩኒቨርሲቲዎች የትም ቦታ እኔ ሳውቀው መሰረት የተገኘው ከካቶሊክ ቤተክርስቲያን ነው። ይሄ የጤና ሆነ ያ የእርሻ ዩኒቨርሲቲ ቴክኖ ተብሎ ሁለቱም አሁን ድረስ ፈንክሽን በመስጠት ላይ ነው ያሉት። ይህንን ይመስላል ሲስተር እኔ እስከማውቀው።
አክብሮ ስለጠየቁኝ እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልን።